የአዲስ አበባ ከተማ አስተዳደር የጎዳና ላይ ንግድን ሊያስቆም ነው። በዚህም የሚጎዳው የዝቅተኛ ደረጃ ማህበረሰብ ላይ ያለ ሰው ነው። በዚህ የኑሮ ውጥረት በበዛበት ጊዜ ከእጅ ወደ አፍ እንኳን ለመስደድ የሚያዳግት ጊዜ የአዲስ አበባ ከተማ አስተዳደር እጅግ የሚያስደነግጥ በድሃ ማህበረሰብ ላይ ተጽዕኖን የሚያመጣ ሕግን አጽድቋል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነን የጎዳና ላይ ንግድ ስርዓትን ለመያዝ ይረዳል ያለውን ደንብ አውጥቷል። የደንቡን መውጣት ተከትሎ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፍሏል። በዚህም መሰረት አንደኛ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልት፣ የፍራፍሬ እንዲሁም የአልባሳትና የመጫሚያ ንግዶች ይካሄዳሉ። ሁለተኛ ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት ድረስ ብስኩት፣ ሻይ፣ ቡና፣ የታሸጉ ውሃ፣ ለስላሳ መጠጦች ያሉ ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ ይካሄዳል። የጫማ ጽዳት ወይንም ሊስትሮ በዚህ ሰዓት ፈጽሞ የተከለከለ ነው። ሶስተኛ ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት የመጽሐፍ፣ የመጽሔትና የጋዜጣ ንግድ ይካሄዳል። አራተኛ ከቀኑ 6 ሰዓት እስከ ቀኑ 8 ሰዓት ቀለል ያሉ ምግቦች ኬክ፣ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች ንግድ ይካሄዳል። አምስተኛ ከአመሻሽ 11 ሰዓት እስከ 3 ሰዓት ተኩል የተጠበሱ ምግቦች፣ ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸጉ ውሃዎች፣ ለስላሳ መጠጦች እንዲሁም አልባሳት፣ መጫሚያዎች፣ ቀላል ኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክስ ንግድ እንዲካሄድ የከተማ አስተዳደር መርሃ ግብርን አውጥቷል። ንግዱ የሚካሄድባቸው ቦታዎች ወደፊት እንደሚለዩ ይፋ የሚደረግበትን ሁኔታ የከተማ አስተዳደሩ አሳውቃለሁ ብሏል። መደበኛ ያልሆነ የጎዳና ላይ ንግድ ኮንትሮባንድን ያበረታታል፣ ለትራፊክ መጨናነቅና አደጋ መንስኤም ይሆናል፣ እንዲሁም በሕግ አካላት ላይ ተጽዕኖን ያሳድራል በሚል በከተማ አስተዳደር ቁጥጥር እንዲደረግ አስተላልፏል። ከእናንተ ውድ ሰብስክራይበሮቼ ዛሬ አንድን ነገር እፈልጋለሁ። በዚህ ጉዳይ ላይ ያላችሁን ሀሳብና አስተያየት በኮመንት ማስቀመጫው ላይ ሀሳባችሁን እንድታኖሩልኝ ስል ጠይቃችኋለሁ። የትምህርት ሚኒስቴሩ ለአስተማሪዎች ባንክ የመክፈት እቅድ አላቸው። ከዩኒቨርሲቲ ተመርቀው የሚወጡ ተማሪዎችም 1 ዓመት የግድ ማህበረሰባቸውን እንዲያገለግሉ የሚያስገድድ ሕግ ሊጸድቅባቸውም ነው። ዝርዝር መረጃዎች አሉ። እስከ ዜናው ፍጻሜ አብራችሁን ቆዩ። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ትምህርት ሚኒስትሩ ብርሃኑ ነጋ ትናንትና መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት የሥራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተም ጥናት አቅርቧል። ይህም ወቅት የዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድም አብራርተዋል። ላለፉት ዓመታት ራሳቸው በኃላፊነት ተሾሙ ትምህርት ሚኒስቴር የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃት፣ የተነሳሽነት ማጣት ተጠቃሽ መሆኑን ጠቁሟል። ችግሩን በአጭር ጊዜ ለመፍታት እንዲያስችል የተለያዩ ተግባራት እየተሰሩ መሆኑን ሚኒስቴሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ የተያዘለት መሆኑን ገልጸው በ4 ዓመት የሚማር ተማሪ በ3 ዓመት ትምህርቱን አጠናቆ ተመልሶ ወደ ማህበረሰቡ በመሄድ ማህበረሰቡን ማገልገል እንዳለበትም ተናግረዋል። ይህ ሲሆን የተማሪው መሰረታዊ ወጪ የሚሸፍነው መንግስት እንደሆነ አክለው ተናግረው ይህንን አሰራር ለተማሪው ለራሳቸው የተግባር ትምህርት እንደሚሆንና የበለጠም እንዲሰሩ እንዲያድጉም አእምሯቸውን ለማሰራትም እንደሚጠቅማቸው ተንትነዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያውም ወደ ሙያው እንዲያመሩ እድል በመፍጠሩ ለጊዜውም ቢሆን በዘርፉ እየቀነሰ የመጣው መምህርነትን ሙያ እንደሚያሰፋውም ተናግረዋል። በቅርቡም በመምህራን በተደረገ ግምገማ 100,000 የሚደርሱ የመምህራን እጥረት መኖሩን መኖሩን መታወቁን የተናገሩት ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህር እጥረት እንደሚቀንስ በበኩሉ እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎች ክፍተትን ለማስተካከል ከተያዙ ዘርፎች በብዙ የማጥቂያ ስነ ስርዓት አንዱ በመምህራን አገልግሎት የፋይናንስ ስርዓት ውስጥ የራሳቸውን ድርሻ እንዲኖራቸው የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋምም አንዱ እቅድ መሆኑን አንስተዋል። ባንኩም በ1 ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል።